ሄይ ጋይስ እንዴት ናችሁ? በዛሬ ቪዲዮ ላይ ደግሞ ማሳያችሁ እንዴት አድርጋችሁ የሲፖሊያ ፎሴቶችን ማይን እንደምታደርጉ ነው። በመጀመሪያ ሲፖሊያ ማለት የኢቴሪየም ቴስት ኔትወርክ ነው ወይም ቴስት ኔት ነው። ፎሴት ማለት ደግሞ የቧንቧ ጠብታ ማለት ነው። ስለዚህ እነዚህ ትንንሽ ቫሉ የሌላቸው የሲፖሊያ ፎሴቶችን ማይን ለማድረግ ወደ ኢቴሪየም ፎሴት ዌብሳይት እንሄዳለን። ባይዘዌ እነዚህን የሲፖሊያ ፎሴቶችን በመጠቀም ለተለያዩ ኤርድሮፖች መስሪያ ይሆነናል። ከነዚህ መካከል አንዱ ሞናድ ነው። በቀጣይ ቪዲዮ እንዴት አድርጋችሁ ማይን ያደረጋችሁትን የሲፖሊያ ፎሴት ለሞናድ መጠቀም እንደምችሉ ሰራላችኋለሁ። በዛሬ ቪዲዮ ላይ ግን እንዴት አድርገን ማይን ማድረግ እንደምንችል ለማሳያችሁ። ወደ ዌብሳይቱ ከገባችሁ በኋላ መጀመሪያ የምታደርጉት ምንድን ነው? እዚህ ጋር ትመጡና የሜታ ማስክ ዋሌት አድሬሳችሁን ኮፒ በማድረግ ማይን ማድረግ ማስጀመር ነው። እዚህ ጋር ስታርት ማይኒንግ እለዋለሁ። ከዛ ራሱ አውቶማቲክሊ በአንድ ሴሽን ማይን ማድረግ የሚችለውን ሌቭል ያህል ማይን ካደረገ በኋላ ክሌም ይላችኋል። እዚህ ጋር ከፈልጋችሁም ስቶፕ ማይኒንግ ትሉታላችሁ። ስቶፕ ማይኒንግ ካልኩት ማይን ማድረጉን ያቆማል። ኮንቲኒው ካልኩት ካቆመበት ይቀጥላል ማለት ነው። እንግዲህ የዛሬ ቪዲዮችን ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ቴንክ ዩ